የማቴዎስ ወንጌል ምዕራፍ 3 በዚያን ጊዜ አጥማቁ ዮሐንስ መጥቶ በይሁዳ በረሃ ማስተማር ጀመረ። ሲያስተምርም እነሆ የእግዚአብሔር መንግሥት ቀርባለችና ንስሐ ግቡ ይል ነበር። የጌታን መንገድ አዘጋጁ፣ ጥርጊያውንም አቅኑ እያለ በበረሃ የሚጮህ ሰው ድምፅ ብሎ ነቢዩ ኢሳይያስ የተናገረው ስለ ዮሐንስ ነበረ። የዮሐንስ ልብስ ከግመል ጠጉር የተሰራ ነበር፣ በወገቡም ጠፍር ይታጠቅ ነበር። ምግቡም አንበጣና የበረሃ ማር ነበር። በዚያን ጊዜ ከኢየሩሳሌም ከተማ ከይሁዳ ክፍለ ሀገር ዮርዳኖስም ዙሪያ ሁሉ ሰዎች ወደ ዮሐንስ ይመጡ ነበር። ኃጢአታቸውንም እየተናዘዙ በዮርዳኖስ ወንዝ በዮሐንስ እጅ ይጠመቁ ነበር። ዮሐንስ ብዙዎች ፈሪሳውያንና ሰዶቃውያን ለመጠመቅ ወደ እርሱ ሲመጡ ባየ ጊዜ እንዲህ አላቸው፣ እናንተ የእባብ ልጆች ከሚመጣው ቁጣ የምታመልጡበትን ዘዴ ማን ነገራችሁ? እንግዲህ ንስሐ መግባታችሁን የሚያመለክት ሥራ ስሩ። እኛ የአብርሃም ልጆች ነን እያላችሁ አትመኩ። እግዚአብሔር ከነዚህ ድንጋዮች ለአብርሃም ልጆችን ሊያስገኝለት ይችላል እላችኋለሁ። አሁንስ ዛፎችን ከስራቸው ቆርጦ ለመጣል መጥረቢያ ተቃጥቶባቸዋል። ስለዚህ ጥሩ ፍሬ የማያፈራ ዛፍ ሁሉ ተቆርጦ ወደ እሳት ይጣላል። እነሆ እኔ ለንስሐ በውሃ አጠምቃችኋለሁ፣ ነገር ግን ከኔ በኋላ የሚመጣው በመንፈስ ቅዱስና በእሳት ያጠምቃችኋል። እርሱ ከእኔ እጅግ ይበልጣል። እኔ የእግሩን ጫማ እንኳ ለመሸከም የተገባሁ አይደለሁም። እርሱ ምርቱን ከገለባው ለይቶ የሚያጠራበት መንሽ አለው። ካጠራም በኋላ እህሉን በጎተራ ይከተዋል፣ ገለባውን ግን በማይጠፋ እሳት ያቃጥለዋል። በዚያን ጊዜ ኢየሱስ በዮሐንስ እጅ ለመጠመቅ ከገሊላ ወደ ዮርዳኖስ ወንዝ መጣ። ዮሐንስም ይህስ አይሆንም፣ እኔ በአንተ እጅ መጠመቅ ሲገባኝ እንዴት አንተ ወደ እኔ ትመጣለህ ብሎ ይከለክለው ጀመር። ኢየሱስ ግን የጽድቅን ነገር ሁሉ እንዲህ መፈጸም ስለሚገባን አሁንስ ተው፣ እንዲህ ይሁን ሲል መለሰለት። ዮሐንስም በነገሩ ተስማምቶ ኢየሱስን አጠመቀው። ኢየሱስ ተጠምቆ ከውሃው እንደወጣ ወዲያውኑ ሰማይ ተከፈተ። የእግዚአብሔር መንፈስ በርግብ አምሳል ወርዶ በኢየሱስ ላይ ሲያርፍ አየ። በዚያኑ ጊዜ በእርሱ ደስ የሚለኝ የምወደው ልጄ ይህ ነው የሚል ድምፅ ከሰማይ መጣ።